በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም በሚኖሩ መነኮሳት ላይ በተፈጸመ ጥቃት የአንድ መናኝ ሕይወት ጠፋ። አንድ አባት ደግሞ ጉዳት ደርሶባቸዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ እስራኤልና ኢራን የተኩስ አቁም ስምምነቱን ጥሰዋል ሲሉ ወቀሱ። በሌላ በኩል አሜሪካ በኢራን የኒውክሌር ተቋማት ላይ ጥቃት ከሰነዘረች በኋላ ኢራን ተቋሞቿን ለማደስ ቅድመ ዝግጅት ላይ መሆኗን አስታውቃለች። የጀርመኑ መራሄ መንግስት ፍሬድሪክ ሜርስ አውሮፓ ካሁን በኋላ በአሜሪካ ደህንነት ጥበቃ ላይ መተማመን እንደማትችልና ስትራቴጂካዊ ነፃ ለመሆን ተጨማሪ መዋለ ንዋይ ማፍሰስ እንደሚኖርባት አስታወቁ። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ መሪዎች ዛሬ ኔዘርላንድስ ላይ ታሪካዊ የተባለውን የ2 ቀናት ጉባኤ ጀምረዋል። ዜናው በዝርዝር በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ዋሻ በሚኖሩ መነኮሳት ላይ በተፈጸመ ጥቃት የአንድ ሰው ሕይወት ማለፉን እና የተጎዱ መነኩሴም እንዳሉ ተነገረ። በኦሮሚያ ክልል ምስራቅ ሸዋ ዞን ውስጥ በሚገኘው በዝቋላ አቦ ባለፈው እሁድ ሰኔ 15 ቀን 2017 ዓ.ም አመሻሹ ላይ ተፈጸመ በተባለ በዚህ ጥቃት ከገዳሙ 5 ኪሎ ሜትር በሚርቅ ስፍራ አባ ኃይለ ሚካኤል የተባሉ አንድ መናኝ ተገድለው አብረዋቸው የነበሩ ሌላ መናኝ ላይ ደግሞ የአካል ጉዳት መድረሱ ተመልክቷል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምስራቅ ሸዋ አገረ ስብከት ምክትል ስራ አስኪያጅ መጋቤ ጥበባት ቄስ ጌቱ ሞቲ ለዶቸ በለ እንደገለጹት አደጋው የደረሰው ከገዳሙ 5 ኪሎ ሜትር ወጣ ብሎ በሚገኝ አሞራ ገደል ተብሎ በሚታወቅ ሰው ባሉ ታጣቂዎች የካቲት 2016 ዓ.ም በገዳሙ አባቶች ላይ በደረሰ ጥቃት ከፍተኛ ጉዳት መድረሱ የሚታወስ ሲሆን አሁን ላይ ግን በጸጥታ ኃይሎችና በአባቶች ትብብር ገዳሙ ሰላማዊ ሁኔታ ውስጥ መሆኑን የምስራቅ ሸዋ ሀገረ ስብከት ምክትል ስራ አስኪያጅ መጋቢ ጥበባት ቄስ ጌቱ ለአዲስ አበባ ወኪላችን ስዩም ጌቱ ተናግረዋል። ገዳሙ አካባቢ እኮ ሰላም ነው። ምንም እየተጠበቀም ነው። ወደ ገዳሙ የሚዘልቅ አካል የለም። አባቶችም ገዳሙን እየጠበቁ ነው ያለው። ከዛ ጊዜ ወዲህ እስካሁን ድረስ ያለ ስጋት እየኖሩ ነው የገዳማውያኑ። አሁንም ጠይቀናቸው ነበር። ገዳሙ ላይ ምንም ስጋት የለም፣ ሰላም ነው፣ እዛ ቦታ ላይ የተከሰተው ነገር ነው ብለዋል። እንግዲህ የበለጠ ደግሞ መረጃ ለማግኘት እኛም ወደዛው እንንቀሳቀሳለን ብለናል። ባለፈው ሳምንት መጠናቀቂያ ሱዳን ውስጥ በአንድ ሆስፒታል ላይ በተፈጸመ ጥቃት ህጻናትና የጤና ባለሙያዎችን ጨምሮ ከ40 በላይ ሰዎች መገደላቸውን የዓለም ጤና ድርጅትን ጠቅሶ ሮይተርስ ዛሬ ዘገበ። ባለፈው ቅዳሜ በሱዳን ጦርና በሱዳን ፈጥኖ ደራሽ ኃይላት መካከል ምዕራብ ኮርዶፋን አቅራቢያ በሚገኝ በአል ሙጃላድ ሆስፒታል አካባቢ በተካሄደ ውጊያ ጥቃቱ መድረሱ ታውቋል። የዓለም ጤና ድርጅት ዋና ዳይሬክተር ቴዎድሮስ አድሃኖም ለጥቃቱ ተጠያቂ ማን እንደሆነ በግልጽ ባይናገሩም በጤና መሰረተ ልማት ላይ የሚደርሰው ጥቃት እንዲቆም ግን መጠየቃቸውን ሮይተርስ አክሎ ዘግቧል። በሱዳን የሚገኘው የዓለም ጤና ድርጅት ጽሕፈት ቤት ቅርንጫፍ እንዳስታወቀው በጥቃቱ 6 ህጻናትና 5 የሕክምና ባለሙያዎች ተገድለዋል። የአደጋ ጊዜ ጠበቆች የተሰኘ አንድ በሱዳን የሚንቀሳቀስ የሰብአዊ መብት ተሟጋች ቡድን እንዳለው ባለፈው ቅዳሜ የሱዳን ጦር ሰራዊት ንብረት የሆነ አንድ ሰው አልባ አውሮፕላን የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በእስራኤልና በኢራን መካከል ያወጁት የተኩስ አቁም ስምምነት በመካከለኛው ምስራቅ ተደቅኖ የነበረውን ውጥረት ወደ መረጋጋት ያመራ ነው ሲሉ በርካታ የአረብ ሀገራት ስምምነቱን በደስታ ተቀበሉት። የጀርመን የዜና ወኪል ዲፒ እንደዘገበው ግብጽ የተኩስ አቁም ስምምነቱን በደስታ ተቀበላለች። የክልሉን መረጋጋት አደጋ ላይ የሚጥሉ ቀውሶችን ዘላቂ እልባት ለመስጠት በቀጣይ ሁሉን አቀፍ ከሆኑ አካላት ጋር በመሆን ለሰላም ዲፕሎማሲያዊ ጥረቷን እንደምትቀጥል ገልጻለች። የተኩስ አቁም ስምምነቱን በደስታ የተቀበለችው ሳውዲ አረቢያ በበኩሏ በመካከለኛው ምስራቅ ያለውን ውጥረት ለማርገብ የሚደረገውን ጥረት ሁሉ ከፍ አድርጋ እንደምትመለከተው የሀገሪቱ የውጭ ጉዳይ ሚኒስትር አስታውቋል። በኦማን የዮርዳኖስ የውጭ ጉዳይ ሚኒስትር እንደገለጸው ደግሞ በአካባቢው የሚታየው ቀውስ ወደ አደገኛ መባባስ እንዳያመራ ስምምነቱ አስፈላጊ መሆኑን ገልጿል። ሚኒስቴር መስሪያ ቤቱ መካከለኛው ምስራቅን በቀጣይ ከሚከሰት ቀውስና መዘዝ ለመጠበቅ ስምምነቱን ማክበር አስፈላጊ ነው ሲልም አሳስቧል። የጀርመኑ መራሄ መንግስት ፍሬድሪክ ሜርስ
ዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በኢራንና በእስራኤል መካከል ያቀረቡትን የተኩስ አቁም ስምምነት ደግፈዋል። ሩሲያ በበኩሏ የተኩስ አቁም ስምምነቱን በደስታ ተቀብላለች። የክሬምሊን ቃል አቀባይ ድሚትሪ ፔስኮቭ ዛሬ እንዳሉት ይህ ክስተትን መቀበል ይቻላል። ሞስኮ የተኩስ አቁም ስምምነቱ ዘላቂ እንደሚሆን። ይህ በእንዲህ እንዳለ የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ እስራኤልና ኢራን የተኩስ አቁም ስምምነቱን ጥሰዋል ሲሉ ወቅሰዋል። ትራምፕ ደስተኛ ለመሆናቸው ነው የተናገሩት። በተለይም እስራኤል እንድትረጋጋ ትራምፕ ጠይቀዋል። ትራምፕ ኔዘርላንድስ ላይ በሚካሄደው የሰሜን አትላንቲክ ጦር ቃል ኪዳን ሀገራት የኔቶ ጉባኤ ላይ ለመገኘት ከማቅዳታቸው በፊት ለጋዜጠኞች በሰጡት መግለጫ